አብዛኛው ሰው እንግዲህ ቢዝነስ ለመጀመር ያስባል፣ ቢዝነስ መጀመር ይፈልጋል። ግን ምን ስቴፖችን መከተል እንዳለበት አያውቅም። ለዛ መፍትሄ የሚሆኑ ቢዝነስ ለመጀመር የምንጠቀምባቸው ቁልፍ የሆኑ 10 ስቴፖችን ይዤላችሁ መጥቻለሁኝ። እስከ መጨረሻው ይህን ቪዲዮ እንድትመለከቱ እጋብዛለሁኝ። ቤተሰብ እንድንሆን የሰብስክራይብ እንድታደርጉኝ እጋብዛችኋለሁኝ። ቢዝነስ ለመጀመር መከተል ካለብን 10 ስቴፖች ውስጥ የመጀመሪያው አይደንቲፋይ ዩር ቢዝነስ አይዲያ። መጀመሪያ ቢዝነስ አይዲያችሁን አይደንቲፋይ ማድረግ አለባችሁ፣ ክላሲፋይ ማድረግ አለባችሁ። ከዛ ውስጥ ምንድነው የመጀመሪያው ስትሮንግ ዲማንድ ኤንድ ሎው ኮምፒቲሽን ያለበት መምረጥ አለባችሁ። የትኛውን ፕሮዳክት የትኛውን ሰርቪስ ይዤ ብመጣ ብዙ ከስተመር አገኛለሁ፣ ብዙ ተፈላጊነት ያለው የትኛው ነው የሚለውን ማጥናት አለባችሁ። እንደገና ደግሞ በእናንተ የስራ ዘርፍ በምትጀምሩት ቢዝነስ ብዙ ኮምፒውተር የሌለበትን ተወዳዳሪ የሌለበትን መምረጥ አለባችሁ። የመጀመሪያ ይሄ ነው። ሁለተኛ ማርኬት ሪሰርች፣ ገበያውን ማጥናት አለባችሁ። ገበያውን ስታጠኑ ታርጌት ከስተመር ማድረግ አለባችሁ። ብዙ ከስተመር የማገኝበት ፕሮዳክት ወይም ሰርቪስ የትኛው ነው፣ የት ቦታ ይሄን ፕሮዳክት ባቀርብ ወይም ሰርቪስ ብሰጥ ብዙ ከስተመር አገኝበታለሁ የሚለውን እሱ ላይ ትኩረት ማድረግ አለባችሁ። እዚሁ ማርኬት ሪሰርች ላይ ኮምፒውተሮቻችሁ ቼክ ማድረግ አለባችሁ። ምን ያህል ፕሮዳክት ነው ይዘው የሚቀርቡት፣ ምን አይነት ፕሮዳክት ነው ይዘው የሚቀርቡት፣ ይዘው የሚቀርቡት ፕሮዳክትስ ኳሊቲው ምን ያህል ነው፣ የሚሸጡበት ፕራይስ፣ ከስተመራቸው ምን ያህል ናቸው፣ እነማን ናቸው የሚለውን እሱን ማጥናት አለባችሁ። ሌላ ኤስቲሜት ዲማንድ ኤንድ ፕራይስ፣ ይሄንን ማጥናት አለባችሁ ማርኬት ሪሰርች ላይ። ሶስተኛው ክሬት ቢዝነስ ፕላን። ዋነኛው ደግሞ የቢዝነስ ከ50% በላይ የሚይዘው ይሄን ቢዝነስ ፕላናቸውን በደንብ አድርጋችሁ ማዘጋጀት። ይህ ስታዘጋጁ ዝም ብላችሁ ቁጭ ብላችሁ አንድ ቦታ ይሄ ሊሆን ይችላል ሳይሆን ሪያሊቲውን ወርዳችሁ ቦታው ላይ ማጥናት። ከስተመሮቹ እነማን ናቸው፣ ምን አይነት ፕሮዳክት ይዤ መጣ፣ ምን አይነት ከስተመር ዲማንዱ ተፈላጊነት ያለው የቱ ነው፣ ምን ቦታ ይዤ ብቀርብ፣ ፕራይሱን፣ ፕሮፊቱን ደግሞ ፎርካስት ማድረግ አለባችሁ፣ መገመት አለባችሁ። ምን ያህል ፕሮዳክት ይዤ መጣ፣ በምን ያህል ፕራይስ ይዤ ብቀርብ ፕሮፊታብል ይሆናል የሚለውን እሱን ማጥናት አለባችሁ። ሌላው ፕሮብለም ኤንድ ሶሉሽን እዛው ላይ መጨረሻ ቢዝነስ ፕላን ላይ ማዘጋጀት አለባችሁ። ፕሮብለም ማጥናት መጀመሪያ ምንድነው እጥረት ያለው ተፈላጊነት ያለው ነገር የቱ ነው፣ ከዛ ለዛ መፍትሄ የሚሆን በሎ ኮስት የሆነ ፕሮዳክት ይዤ ብመጣ ምን ያህል ፕሮፊታብል ይሆናል የሚለውን እሱን በደንብ ቢዝነስ ፕላን ላይ ማዘጋጀት አለባችሁ። ሌላው ፕሮዳክታችሁን ደግሞ ዲቴል መመርመር አለባችሁ። ምን አይነት ፕሮዳክት ይዤ ብመጣ፣ ኳሊቲው፣ ፕራይሱ ደግሞ ዝቅ ያለ ፕሮፊታብል የሚያደርጋችሁ ብዙ ከስተመሮችን አትራክት የሚያደርግላችሁ እነሱን በደንብ ማየት አለባችሁ። ሌላው ሬጅስተር ቢዝነሳችሁን ሬጅስተር ማድረግ አለባችሁ። ከብራንዱ ላይሰንስድ መሆን አለባችሁ። ተከራይታችሁ ሊሆን ይችላል፣ ወይም ደግሞ በራሳችሁ ባላችሁ ስፔስ ላይ ሊሆን ይችላል፣ ወይም ደግሞ በሶሻል ሚዲያዎች ፕላትፎርም ሊሆን ይችላል። ፕሮዳክቶቹን የምትሉበት ያንን ላይሰንስ ማድረግ አለባችሁ፣ ህጋዊ ማድረግ አለባችሁ። አምስተኛው ፕላን ዩር በጀታችሁን ፕላን ማድረግ አለባችሁ። ይህን ፕላን ስታደርጉ ምንም ነገር ማሟላት አለባችሁ። ኢኩዊፕመንታችሁን ሊስት ማድረግ፣ ምን ማቴሪያሎች ናቸው፣ ምን ኢኩዊፕመንቶች ማሽኖች ናቸው፣ ወይም ደግሞ ምን እቃዎች ናቸው ማሟላት ያለብኝ ማቴሪያሎችን። ከዛ ብድርን ደግሞ ማስወገድ አለባችሁ። ቢዝነስ ጀምሩ ባላችሁ ነገር ነው መጀመር። ተበድራችሁ ወለድ ያለው ሊሆን ይችላል፣ ወይም ደግሞ ኢንተረስት ሊሆን ይችላል። ያ ብድሮች ማብዛት የለባችሁም። ባላችሁ ነገር ቀለል ባለ ቢዝነስ እንደዚህ አይገነባም። ባላችሁ ነገር መጀመር አለባችሁ። ለዛሬ እንግዲህ እነዚህን 5 ስቴፖች ይዤላችሁ መጥቻለሁኝ። ቀጣይ 5ቱንና እያንዳንዳችሁ ደግሞ ቢዝነስ ፕላን እንዴት እንደሚዘጋጅ በእያንዳንዳችሁ በ10ዎቹ ስቴፖች ውስጥ በዲቴል እናያለን። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። ቤተሰብ ሆኑ። ሰላም ቆዩ።